በዚህ ዓለም ላይ ትልቁ ልዩነት በሀብታምና በድሃ መካከል ሳይሆን በራብና በህልም መካከል ነው። የዛሬው ታሪካችን የትምህርት ቤት ቦርሳና ጫማ ቀርቶ የሁለት ጊዜ ጉርስ እንኳን በቅጡ የማያገኝ ነገር ግን የህንድን ትልቁን የሂሳብ ፕሮፌሰር ማንበርከክ የቻለ አንድ ታዳጊ ታሪክ ነው። ፕሮፌሰሩ ለመፍታት 20 ዓመታት የፈጀባቸውን ጥያቄ የቆሻሻ ለቃሚው ሱራጅ በአንድ ደቂቃ ውስጥ ፈታው። እስቲ እንዴት እንዳደረገው እንመልከት። በቅድሚያ ግን ቪዲዮውን ላይክ፣ ቻናሉን ሰብስክራይብ በማድረግ ድጋፋችሁን እንድታሳዩን ስንል እንጠይቃለን። የጠዋቷ ፀሐይ ገና በቅጡ ሳትወጣ በከተማው ውድና ዝነኛ በሆነው አርያባታ ኢንተርናሽናል ስኩል ደጃፍ ላይ ግርግር ተጀምሯል። ይህ ትምህርት ቤት ለሀብታም ልጆች ብቻ የተከፈተ ከችሎታ ይልቅ በገንዘብ የሚገባበት ቦታ ነው። ውድ መኪናዎች ይቆማሉ፣ ልጆቹም ከኤሲ መኪናዎች ይወርዳሉ። ልብሶቻቸው ያብለጨልጫሉ፣ ጫማቸው ላይ ቅንጣት አቧራ የለም። ነገር ግን ከዚህ ድምቀት ወጣ ብሎ ከትምህርት ቤቱ ቅጥር ግድግዳ ጀርባ ባለው የቆሻሻ ክምር አጠገብ የ12 ዓመቱ ሱራጅ ቆሟል። የሱራጅ ገጽታ ሰዎች ሲያዩት ፊታቸውን የሚያዞሩበት ነበር። ልብሱ የቆሸሸ፣ ሸሚዙ ቁልፍ የሌለው፣ እግሮቹ ላይም ከተለያየ ቦታ የተገኙ የተለያዩ ቀለማት ያላቸው ጫማዎች ነበሩት። ትከሻው ላይ ትልቅ የፕላስቲክ ጆንያ ተሸክሟል። ነገር ግን የሱራጅን አይኖች በትኩረት ላያቸው በውስጣቸው የሚታየው ራብ ሳይሆን አንድ ልዩ ብርሃን ነው። ሱራጅ ቆሻሻ ይለቅማል እንጂ ትኩረቱ ግን ከትምህርት ቤቱ በሚወጣው ድምጾች ላይ ነበር። ሱራጅ በቆሻሻ ገንዳዎች ውስጥ የጂኦሜትሪ ቅርጾችን ያያል። በመኪና ታርጋዎች ላይ የሂሳብ ቀመሮችን ይመለከታል። ትምህርት ቤት ሄዶ አያውቅም፣ ነገር ግን ፈጣሪ ከካልኩሌተር በላይ የሚፈጥን አእምሮ ሰጥቶታል። ዛሬ ትምህርት ቤቱ ድባቡ የተለየ ነበር። በ12ኛ ክፍል ውስጥ ጸጥታ ሰፍኗል። ፕሮፌሰር ዲግቪጀይ ሲንግ ወደ ክፍሉ ገቡ። ፕሮፌሰሩ በከተማው እጅግ ጥብቅ የሂሳብ መምህር ናቸው። የእሳቸው ጥያቄዎች የተማሪዎችን ላብ ብቻ ሳይሆን ነፍሳቸውንም ያስጨንቃሉ ይባላል። ፕሮፌሰሩ ዛሬ በጣም ተቆጥተዋል። ይዘውት የነበረውን መጥረጊያ ጠረጴዛው ላይ በኃይል አጋጩት። አቧራ ብለው ጮሁ። በአእምሯቸው ውስጥ አቧራ ሞልቷል። የአባታችሁ ገንዘብ የሚያሳልፋችሁ ይመስላችኋል? ሂሳብ በገንዘብ የሚገዛ አትክልት አይደለም፣ ልፋት ይጠይቃል። መላው ክፍሉ ፈርቷል። ፕሮፌሰሩ ጠመኔ አንስተው ወደ ጥቁር ሰሌዳው ዞሩ። አንድ ጥያቄ መጻፍ ጀመሩ። ይህ ተራ ጥያቄ አልነበረም። ትላልቅ ፕሮፌሰሮችን እንኳን የሚያንቀጠቅጥ እጅግ ውስብስብ የኳንተም ማትስ ጥያቄ ነበር። ለ10 ደቂቃ ያህል ሰሌዳው ላይ ቀመሮችን ሞሉና ወደ ተማሪዎቹ ዞሩ። ይህ ጥያቄ አሉ በከባድ ድምጽ፣ እኔ በወጣትነቴ 15 ዓመት ልፈታው ሞክሬ እስካሁን ያልተፈታ ነው። ስሙንም የማይቻለው ቀመር ወይም ዘ ኢምፖሲብል ኩዌሽን ብየዋለሁ። ለእናንተ ለሀብታም ልጆች ፈተና ሰጣችኋለሁ። ኢንተርኔት አላችሁ፣ የግል መምህራን አላችሁ፣ መጽሐፍት አላችሁ። እስከ ነገ ጧት ይህንን የፈታ ተማሪ ካለ መምህርነቴን ትቼ የወርቅ ሰዓቴን በሽልማት ሰጠዋለሁ። የክፍሉ አንደኛ ተማሪ ቪክራም ጥያቄውን አይቶ ወዲያውኑ ተስፋ ቆረጠ። ይህ ጥያቄ ከዓለም ውጭ ሆነ ይመስላል። ደወል ተደወለ። ፕሮፌሰሩም በንዴት እየተራመዱ ወጡ። ተማሪዎቹም ይህ ሽማግሌ አብዷል እያሉ ወጡ። ነገር ግን ማንም ልብ አላለውም እንጂ ከክፍሉ መስኮት ውጭ የብረት አጥሩ ተደግፎ ሱራጅ ቆሞ ነበር። የቆሸሹ ጣቶቹ አጥሩን አጥብቀው ይዘዋል። አይኖቹ ሰሌዳው ላይ ባለው ጥያቄ ላይ ተተክለዋል። ጥያቄው ለሱ የሚያስፈራ ሳይሆን እንደ ውብ ግጥም ነበር የሚታየው። ቁጥሮቹ በአእምሮው ውስጥ ይደንሱ ጀመር። ጥያቄው የሚጠራውና የሚያናግረው መሰለው። ሌሊት ሆኗል። ከተማዋ ተኝታለች። በሱራጅ ጎጆ ውስጥ ግን እንቅልፍ የለም። ሰካራም አባቱ ያንኮራፋል። የታመመች እናቱ ተኝታለች። እሱ ግን ጥያቄው እንቅልፍ ነስቶታል። በጭንቅላቱ ውስጥ ምልክቶቹ ደጋግመው ይመጡበታል። ሌሊት 8 ሰዓት እስከሚሆን ድረስ ሱራጅ ማሰብ ማቆም አልቻለም። ጥያቄውን ከፈታው አእምሮው እረፍት የሚያገኝ መሰለው። በዝምታ ከጎጆው ወጥቶ ወደ ትምህርት ቤቱ ሮጠ። በትምህርት ቤቱ ግቢ ውስጥ ጥበቃው ተኝቷል። ሱራጅ እንደ ጥላ ሆኖ ወደ ክፍሉ መስኮት ደረሰ። መስኮቱ ክፍት ነበር። ወደ ውስጥም ዘለለ። ክፍሉ ጨለማ ቢሆንም ከመንገድ መብራት የሚገባው ብርሃን ሰሌዳው ላይ ያርፋል። ጥያቄው አሁንም እንደ መንፈስ አፉን ከፍቶ እዚያው አለ። ሱራጅ ወደ ሰሌዳው ቀረበ። እግሮቹ ይንቀጠቀጣሉ። ፍርሃቱ ስለሚያዘው ሳይሆን መፍታት ይችል ይሆን የሚል ነበር። የመምህሩ ጠረጴዛ ላይ ያለውን ጠመኔ አንስቶ መጻፍ ጀመረ። መጀመሪያ ቀስ ብሎ ነበር፣ ነገር ግን ጥያቄው እየተፈታ ሲሄድ ፍጥነቱን ጨመረ። ራቡን ረሳው፣ ቆሻሻ ለቃሚ መሆኑንም ረሳው። በዚህ ሰዓት እሱ የሂሳብ ሊቅ ነበር። የአጽናፈ ዓለሙ ሚስጥር እየተገለጠለት ነበር። ፕሮፌሰሩ በ15 ዓመት ያላገኙትን መንገድ እሱ አገኘው። ለ3 ሰዓታት ያለማቋረጥ ጻፈ።
ሰሌዳው ሞላ። በመጨረሻም በአንድ ሳጥን ውስጥ መልሱን 0 ብሎ ጻፈ። ያ ሁሉ ትልቅ ማዕበል የመሰለ ጥያቄ መልሱ 0 ነበር። ሱራጅ ፈገግ አለ። ከዚያም በመስኮት ዘሎ ወደ ቆሻሻ ክምር ዓለሙ ተመለሰ። ጠዋት 8 ሰዓት ላይ ፕሮፌሰሩ ወደ ክፍሉ ገቡ። እስቲ የሞከረ አለ ብለው ጠየቁ። ተማሪዎቹ ዝም አሉ። ቪክራም ተነስቶ መምህር ሆይ ጎግል ላይ ፈለግን፣ እንዲህ ያለ ጥያቄ የለም ስህተት ነው ሲል ተናገረ። ፕሮፌሰሩ ሊስቁ ሲሉ አይኖቻቸው ሰሌዳው ላይ አረፉ። እጃቸው መንቀጥቀጥ ጀመረ። ፕሮፌሰሩ ይቃዡ ጀመር። አይኖቻቸው በእንባ ተሞሉ። ይህ የማይቻል ነው ግን ትክክል ነው ብለው ጮሁ። ማን ነው የፈታው? ዋሹ እንዳትሉኝ የ15 ዓመት ልፋቴን በአንድ ሌሊት የፈታው ማን ነው ብለው ተናገሩ። ተማሪዎቹም ማናችንም አይደለንም፣ ስንወጣ ሰሌዳው ባዶ ነበር። ፕሮፌሰሩ ይህ የእጅ ጽሑፍ የተማሪ አይደለም፣ የነፃ አእምሮ ባለቤት ነው ብለው ተናገሩ። የደህንነት ካሜራ ታየ። ካሜራው ላይ ሌሊት 9 ሰዓት ተኩል ላይ አንድ ታዳጊ በመስኮት ገብቶ እንደ እብድ ሲጽፍ ይታያል። ርዕሰ መምህሩ አረ ይሄ የአትላንት ደጃፍ ላይ የቆመው ቆሻሻ ለቃሚ ነው፣ ሌባ መሆን አለበት አሉ። ፕሮፌሰሩ ግን ሌባ እንዳትሉት፣ እሱ አዲስ አቅጣጫ ነው ያሳየኝ፣ በአክብሮት ወደ እኔ አምጡት አሉ። ሱራጅ ሲመጣ በጣም ፈርቶ ነበር። ጌታዬ ይቅርታ፣ ምንም አልሰረኩም፣ ጥያቄው ስለረበሸኝ ነው የፈታሁት ብሎ አለቀሰ። ፕሮፌሰሩ ግን የሱራጅን የቆሸሹ እጆች ይዘው ሳሟቸው። ልጄ ሆይ አንተ ምንም አልሰረክም፣ ይልቁንም እኔ እድሜ ልክ የፈለግኩትን ሰጠኸኝ አሉት። ይህንን ማን አስተማረ ሲሉ ጠየቁት። ሱራጅ ትምህርት ቤት የምገባበት ገንዘብ አልነበረኝም፣ ከቆሻሻ ያገኘኋቸውን መጽሐፍት ነበር የማነበው። ሰዎች ግድግዳ ላይ ቁጥር ስለምጽፍ እብድ ነህ ይሉኝ ነበር አለ። ፕሮፌሰሩም አንተ እብድ አይደለህም፣ አንተ ሊቅ ነህ አሉት። ዓለም እንደ ቆሻሻ የጣለችው አልማዝ ነህ አሉት። ፕሮፌሰሩ ሱራጅን ወደ ክፍል ወሰዱት። ሀብታም ተማሪዎች ቆሻሻ ለቃሚ ነው ይሸታል ብለው ሲሳለቁ ፕሮፌሰሩ ዝም በሉ፣ ዛሬ በዚህ ክፍል ውስጥ ትልቁ ሀብታም እሱ ነው። እናንተ ገንዘብ አላችሁ፣ እሱ ግን የማይከፈል ዕውቀት አለው አሉ። ፕሮፌሰሩ የወርቅ ሰዓታቸውን አውልቀው ለሱራጅ አሰሩለት። ከዛሬ ጀምሮ ቆሻሻ አትለቅምም፣ እስክሪብቶ ትይዛለህ፣ ትምህርትህን፣ ምግብህንና መጠለያህ በእኔ ላይ ነው አሉት። ሱራጅ ተንበርክኮ አለቀሰ። ጌታዬ እኔ ብቻ እንዲማር ይፍቀዱልኝ፣ እራብ አይሰማኝም፣ ጥያቄዎችን መፍታት ብቻ ነው የምፈልገው አለ። ሱራጅ ከትምህርት ቤቱ ሲወጣ የቆየ ጆንያውን አንስቶ ወደ ቆሻሻ ገንዳ ጣለው። ያ ጆንያ የድሮ ሕይወቱ ነበር። ወደ ሰማይ አየ። ፀሐይ እንደ ስሙ ታበራለች። ይህ ታሪክ የሚነግረን ችሎታ የቤተ መንግስት ባሪያ እንዳልሆነ ነው። በጎጆዎች ውስጥም ሊቅ ሊወለድ ይችላል። በሀገራችን ስንት ሱራጆች በየቆሻሻው መሃል ችሎታቸው እየጠፋ ይገኛል። ደሃ መሆን ኃጢአት አይደለም። ነገር ግን ችሎታ ያለው ልጅ በድህነት ምክንያት እንዲጠፋ መፍቀድ የማህበረሰቡ ትልቁ ኃጢአት ነው። እውነተኛ ሀብታም ገንዘብ ያለው ሳይሆን ዕውቀት ያለው ነው። የዛሬው ታሪካችን ይህንን ይመስላል። ታሪኩ ከተመቻችሁ ቪዲዮውን ላይክ፣ ቻናሉን ደግሞ ሰብስክራይብ በማድረግ ሐሳብ አስተያየታችሁን ኮሜንት ላይ እንድታስቀምጡልን ስንል እንጠይቃለን።